እንድትጠነክር ይደግፋታል፣ ኢምፓወር ያደርጋታል፣ ይኮራባታል፣ ይደሰትባታል። ነገር ግን በራሱ የማይተማመን ደካማ ወንድ ጠንካራ ሴት ስታጋጥመው ምን ያደርጋል? ሁለት ነገሮችን ያደርጋል። የመጀመሪያው ነገር የፈለገ ያህል ቢወዳትም አብሯት መኖርን ይፈራል። አብሯት መኖር አይፈልግም። ሁለተኛው ነገር አብሯት ይኖራል፣ ነገር ግን ምን ያደርጋል? በማወቅም ባለማወቅም በተለያየ ነገር እየኮረኮመ ያላትን ጥንካሬ እንድታጣና እሱ በሚፈልገው መንገድ እንድትሄድ እሱ የሚፈልጋትን አይነት ሴት እንድትሆን ያደርጋታል። ማንነቷን ያሳጣታል። እናም ወንዶች ጠንካራ ሴቶችን እንድትፈሩ የሚያደርጋችሁ ነገር ካለ፣ እንደዚህ አይነት ስሜት ካለባችሁ ራሳችሁን ወደ ራሳችሁ ተመልከቱ፣ ራሳችሁን ፈትሹ። ችግሩ ያለው የሴቷ ጥንካሬ ጋር ሳይሆን እናንተ ጋር ያለው ድክመት ነው። የሴቷን ጥንካሬ እንድትፈሩ ያደረጋችሁን ደካማ ጎናችሁን ቀይሩት። ሴቷ ማንነቷን እንድታጣ ጥንካሬዋን እንድታጣ ከምታደርጓት እናንተ ያንን እንድትፈሩ የሚያደርጋችሁን ደካማ ጎናችሁን ለይታችሁ አውቃችሁ ቀይሩት። አይታችሁ ከሆነ